የቁርአኑ አላህ የመሐመድ ምስጢራዊ ኮድ ነው ብዬ ስናገር የእስልምና እምነት ተከታዮች እንዲያዝኑ ደስም እንዳይላቸው ሳይሆን የመሐመድን ቅጥፈት፣ የቁርአንን ስህተት፣ የወንጌልን እውነት ተረድተው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመለሱ ካለኝ ትልቅ ፍላጎት የተነሳ መሆኑን እንድታውቁልኝ ይፈልጋሉ። በዚህ አጋጣሚ ኮሜንት ላይ ከሚጽፉት መካከል አንዱ አንተ ደንቆሮ አለኝ። ስድቡ ለእኔ ምንም አይደለም። ነገር ግን አንድ ነገር ላስታውስ እፈልጋለሁ። ደንቆሮ እኔ ወይስ አላህ? ጆሮ ፈጥሮ ጆሮ የሌለው አላህ ነው ደንቆሮ ወይስ እኔ? ዓይን ፈጥሮ ዓይን የሌለው አላህ ነው የማያይ ወይስ እኔ? አላህ ጆሮ የለውም አይሰማም፣ ዓይንም የለውም አያይም። በእስልምና አስተምህሮ አላህ ጆሮ አለው ይሰማል፣ ዓይን አለው ያያል ብሎ መናገር ትልቅ ክህደት ነው። በዚህ አጋጣሚ እስኪ አንድ የተወሰኑ ምዕራፎችን ከቁርአኑ እናንሳና እንይ። ለምሳሌ በእስልምና አስተምህሮ እንደምታውቁት በሱራ 112 ላይ አላህ አልተወለደም አልወለደምም ይላል። እንደሚታወቀው ይህን ያሉበት ምክንያት እግዚአብሔር ከድንግል ተወለደ ወይም አምላክ ተወለደ ብለው የሚያምኑ ክርስቲያኖች ስለሆኑ ቁርአኑ ከተጻፈበት ዘመን በፊትና ከተጻፈም በኋላ ይህን የሚናገሩ የሚመሰክሩ ክርስቲያኖች ስለሆኑ እነሱን ለመቃወም የተሄደበት መንገድ ነው። ነገር ግን በዚህ መካከል ትልቅ ስህተቶችን ደግሞ ቁርአኑ ሲፈጥር እናያለን። እሱ ምንድን ነው? አንደኛ በሱራ 601 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ሊኖረው ይችላል ብሎ ይጠይቃል። ለእርሱ ማለት ለአላህ ማለት ነው። ሚስት የሌለችው ስትሆን እንዴት ለእርሱ ልጅ ሊኖረው ይችላል ይላል። ጥያቄውን በጊዜው ለነበሩ ክርስቲያኖች በእርግጥ በይፋ ጠይቆት ቢሆን ኑሮ በቀላሉ መልሱን ሊያገኝ ስለሚችል መሐመድ ቁርአኑ ላይ ቅጥፈቱን ከማስቀመጥ ይታቀብ ነበር ብዬ አስባለሁ። ነገር ግን አልሆነም። ዛሬም ካደመጡ ተከታዮቹ ብዙ እድል አላቸው። ከዚህ ላይ ያለው ምንድን ነው? አንድ ስህተት አላህ ልጅ እንዲኖረው የግድ ሴት እንደምታስፈልገው አድርጎ ማሰቡ። በክርስትና አስተምህሮ አምላክ ተወለደ ሲባል አላህ እንደሚያስበው በምድራዊው ስርዓት አይደለም። አላህ ግን ወይም ቁርአኑ ክርስቲያኖችን ለመቃወም የሄደበት ርቀት ፈጽሞ ምድራዊ ከመሆን አላለፈም። ይህን ሳስብ ክርስቶስ ምድራዊ ያለውን በምድሩ ያለውን ስነግራችሁ ያላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ ያለው ትዝ ይለኛል። አላህ በምድር ያለውን ብቻ ስለሆነ የሚያውቀው ስለ ሰማያዊው ስርዓት መረዳት አይችልም። ከዚህ የተነሳ ክርስቲያኖች አምላክ ከድንግል ተወለደ ብለው ሲናገሩ አላህ የሚያስበው በሰው ልጆች ስርዓት ነው። ለዚህ ነው ሴት የሌለችው ስትሆን እንዴት አላህ ልጅ አለው ትላላችሁ ይላል። አንድም ክርስቲያን የአምላክን መወለድ ከሴት ጋር አያይዞት አያውቅም። በየትኛውም መጽሐፍ እንዲህ አይነት ከቁርአን ሀሳብ ጋር የሚገናኝ አንድም ሀሳብ የለም። ምክንያቱም አምላክ ከድንግልም እንኳን ሲወለድ እንበለ ዘርአ ብእሲ ነው፣ ያለ ወንድ ዘር ነው የተወለደው። ይህም ደግሞ የራሳቸው መሐመድ ራሱ ይመሰክራል። ስለዚህ ይህ እንዲህ አድርጎ የተረዳው አላህ እንዴት አምላክ ሊሆን ይችላል? ይህ ብቻ አይደለም። በሱራ 37 4 ላይ እንዲህ ይላል፣ አላህ
ልጅን መያዝ በፈለገ ኑሮ ያው በፈለገ ኑሮ ሲል እንደምታውቁት ቁርአኑ የአገባብ ችግር ስላለበት ነው። በፈለገ ኑሮ በሚል ፈንታ ቢፈልግ ኑሮ ቢል ትክክለኛ አገባብ ይሆን ነበር። ግን በፈለገ ኑሮ ይህን የአገባብ ችግር ነው፣ ችግር የለም። ከፈጠረው ውስጥ የሚሻውን ይመርጥ ነበር ይላል። በሌላ በኩል ሴት የሌለችው ስትሆን ሚስት የሌለችው ስትሆን እንዴት ይወልዳል ያለው ነው። በዚህኛው ደግሞ አላህ ልጅን መያዝ ማለት መውለድ ቢፈልግ ኑሮ፣ ምክንያቱም መያዝ ያለውን መውለድ ብለው በቅንፍ አስቀምጠዋል። መውለድ ቢፈልግ ኑሮ ከፈጠረው ውስጥ ያሻውን ይመርጥ ነበር ይላል። ስለዚህ የአላህ ልጅ አለመውለድ የምርጫ ጉዳይ ነው እንጂ ስለማይወልድ አይደለም ወደ ማለት ያስኬዳል። እዚህኛው ሚስት ያስፈልጋል፣ ሚስት የግድ ለመውለድ ሚስት ያስፈልጋል ወደሚል ስርዓት ውስጥ ነው የገባው። ከዚህ ላይ ደግሞ የምርጫ ጉዳይ አድርጎት ነው ይሄድ። ልብ ለአላህ ምን የለውም ልጅ የለውም። ልጅ የሌለው ለምንድን ነው ብላችሁ ብትጠይቁ ምን ብሎ ነው የሚናገሩ እነሱ? ሚስት ስለሌለችው ነው። ምክንያቱም ቁርአኑ እንደዛ ነው። ሚስት ስለሌለችው ነው ልጅ የሌለው። ይህን ከየትም ያመጣው የፈለሰፈው መሐመድ እንጂ በክርስትና አስተምህሮ የአምላክ መወለድ ከሰው ልጆች ፍላጎትና ስሜት ጋር ምንም አይገናኘው። አላህና መሐመድ ግን እንደምታውቁት ቁጭ ብለው ማን ታገባለህ፣ ማንን ትፈታለህ እያለ ስርዓተ ጋብቻን አፈጻጸም ሲናገር ስለሚውል ያያያዘው ከሴት ልጆች ስርዓት ጋር ወይም ከሰው ልጆች ስርዓት ጋር ነው። በነገራችን ላይ የልጅን መውለድ ወይም ልጅ አላህ ምን ብሎ ነው የገለጸው? ጨዋታ ነው፣ ላጋጣ ነው። ልጅ መውለድ ላጋጣ ነው እንጂ ሌላ አይደለችም ያለው። በጣም አቃሎት ማለት ነው። አያችሁ። እስቲ በዚህ አጋጣሚ አንድ ጥያቄ ጠይቋቸው። አይን የለውም ግን ታላቅ ስለሆነ አያይም ይላሉ። ጆሮ የለውም ግን ታላቅ ስለሆነ ወይም ስለሁሉ ስለሚያውቅ ይሰማል ይላሉ። ጆሮ ሳይኖረው ከሰማ፣ አይን ሳይኖረው ካየ፣ ሚስት ሳይኖረው ለምን አይወልድም? ያለ ሚስት ለምን መውለድ አይችልም? ስላልፈለገ ነው አይደል? መልሱ የሚለው ወይም ስላልፈለገ ነው። ምክንያቱም ቁርአኑ ስላልፈለገ ነው መልሱ የሚለው እንጂ የአምላክን መወለድ አይደለም እየተቃወመ ያለው ማለት ነው። ስለዚህ ወደ ዋናው ሀሳብ ሲሄድ በክርስትና አስተምህሮ እኔ ለእስላሞች ነው በእውነት የምናገረው። በክርስትና አስተምህሮ የአምላክ መወለድ ወይም ነገረ ሥጋዌን በጥንቃቄና በትህትና ብትጠይቁ ትልቅ መፍትሄ አለው። ትልቅ መፍትሄ አለው። ወንጌል የተነገረው ለሁላችንም ነው። ታምኑም ትሰሙም ትጠቀሙበትም ዘንድ ነው። በእርግጥ የሸሪያው ብዙ ችግር እንዳለ ይታወቃል። ብትክዱ ምን ልትፈጠርባችሁ እንደሚፈጠርባችሁ ይታወቃል። ነገር ግን ከእንደዚህ አይነት የድንቁርና አስተምህሮ ከመኖር በተድላ በደስታ ከመኖር ወደ እውነተኛው ወንጌልና ወደ እውነተኛው አምላክ ወደ ክርስቶስ ተመልሶ አንድ ቀንም እንኳን ሰላም ክርስቶስን ስም ጠርቶ በትክክለኛው እምነት አምኖ ሰማዕት መሆን የተሻለ ነው። የተሻለ ብቻም ሳይሆን ትልቅም መንገድ ትልቅም ህይወት። ስለዚህ ክርስቲያኖች እንደምታውቁት አምላክ ተወለደ ስለሚሉ በእርግጥ አላህ ወለደ አሉ። በእርግጥ እነዚህ ውሸታሞች ናቸው ይላል። አላህ ወለደ አሉ፣ ግን በእርግጥ ውሸታሞች ናቸው። አሁን ለክርስቲያኖች ይሁን ለአይሁድ ይሁን በምን ይታወቃል ብለን እንዳንናገር ደግሞ በሱራ 23:91 ላይ የሚናገረው አላህ ምንም ልጅን አልያዘም፣ ከእርሱ ጋር አንድም አምላክ የለም ነው የሚል። ስለዚህ አምላክ ተወለደ፣ አብና ወልድ አንድ ናቸው ብሎ የሚያስተምሩ ደግሞ ክርስቲያኖች ናቸው። ስለዚህ ክርስቲያኖችን ብቻ እንደሚያተኩር ይታወቃል ማለት ነው። እናም ወንድሞቻችን ይህን ቪዲዮ የምትሰሙት ሁሉ በዚሁ አጋጣሚ ይህ ትምህርት ሰፋ ባለ መንገድ ልመጣበት ስለምችል ብዙ ሚስጥሮችም ስላሉ ሸር አድርጉልኝ።